ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ እያልን እነሆ የሐምሌ 28 ቀን 2018 ዓ.ም የጣና አጀንዳ ፕሮግራማችን ተጀምሯል። ፕሮግራሙን ወደ እናንተ እያደረስን እኔ አማራ ሰፋና ጋዜጠኛ ይርጋ አበበ አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። እንግዲህ በዛሬው ዕለት የጽምዶ አይኖች ለምን ወልቃይት ላይ አፈጠጡ በሚል ርዕሰ ጉዳይ ላይ ነው እየተነጋገርን ቆይታ የምናደርገው። እስከ ፍጻሜው በድጋሚ አብራችሁ እንድትቆዩ እንጋብዛችኋለን። ይርጋ እንኳን ደህና መጣ። አማራ እንደምሰነበት እንኳን ደህና ቆየኸኝ። ሰላም አመሰግናለሁ ይርጋ። እንግዲህ በዛሬው ዕለት በተለይ ዛሬ የምንነጋገርበት ርዕሰ ጉዳይ የሚሆነው የጽምዶ አይኖች ለምን ወልቃይት ላይ አፈጠጡ በሚለው ርዕሰ ጉዳይ ላይ ነው የምንነጋገረው ይርጋ። በዋናነት እንግዲህ ከሰሞኑ የቀጠናው ፖለቲካ ፍንትው ብሎ እየታየ አጠቃላይ ፍላጎቶቹ ምንድን ናቸው የሚለውን ነገር ሁሉ ህዝባችን በግልጽ እያወቃቸው የመጣበት ሁኔታ ነው ያለውና ይህንን አስመልክቶ ሀሳብ አስተያየታችን እያነሳን ነው ቢሆኑ የምንላቸውን የመጡ ለህዝባችን የተደቀኑ አደጋዎች ምንድን ናቸው የሚሉትን ነው እየገላለጥን ቆይታ የምናደርገው ማለት ነው። እንግዲህ ይርጋ በተለይ ይህ ትግል ከተጀመረ በኋላ የቀጠናው ፖለቲካ መልኩን እየቀያየረ እንግዲህ የምስራቅ አፍሪካ ፖለቲካ ተለዋዋጭ ነው፣ ተቀያሪ ነው። ትናንት የነበረው ዛሬ የለም፣ ዛሬ ያለው ነገ የለም፣ ይቀያየራል እና ትናንትና ወዳጅ የነበሩ ዛሬ ጠላት፣ ዛሬ ወዳጅ የነበሩት ነገ ጠላት እየሆኑ መቀጠላቸው እውን ሆኗል። ከዚህ ጋር ተያይዞ እንግዲህ ከሰሞኑ በተለይ የህወሓት ኃይል በሸረሪና በኩል ጥቃት መክፈቱ ይታወሳል እና ይህንን አስመልክቶ ደግሞ ግልጽ እየሆኑ የመጡ የአሰላለፍ ጉዳዮች አሉ። አጠቃላይ ደግሞ የጽምዶ እንቅስቃሴ በዋናነት ለምን ወልቃይትን የጦስ ዶሮ ማድረግ ፈለገ፣ ለምን አይኑን እዛ ምድር ላይ አፈጠጠ የሚለው ጉዳይ በሰፊው ሊነገርለት በሰፊው ሊተነተን የሚገባው ጉዳይ ነው ይርጋና እንግዲህ በተለይ ይህ ትግል እንደተጀመረ ጀምሮ በአማራ ብሔርተኝነት ውስጥ ያሉ አንዳንድ ወገኖች ትኩረታቸውን አድርገው የነበሩት የወልቃይት ጉዳይ ላይ ነበረ። እንግዲህ ትግላችን በተለይ ያጣነውን ለማስመለስ ያገኘነውን ለመያዝ ለማጽናት መሆኑ ይታወቃል። የአማራ ህዝብ ወደ ህልውና ትግል ሲገባ እንደ ኢሚዲየት ኮዝ ሆነው ትግል ውስጥ እንድንገባ ካረጉን ምክንያቶች ዋነኛው የርስትና የማንነት ጉዳይ መሆኑ ይታወቃል ይርጋና በኋላ ግን ከተገባ በኋላ በተለይ ትግሉ እየዋለ እያደረ ሲመጣ ቀስ እያረጉ ያላመዱ ላይክ አይነክ የሚባሉትን ነገሮች የአማራ ህዝብ ፈጽሞ ሊሰማቸው የማይፈልጋቸውን ጉዳዮች እያለማመዱ ለጆሮአችን እንግዳ እንዳይሆኑ ለማድረግ ሰፊ ጥረት በአክቲቪስቶቹ በሚዲያ ክንፉ በኩል ቀጥታ ከመቀሌ በሚሰጠው የትርክትና አጠቃላይ አጀንዳ ተጠምደው ታይተዋልና ይህንን እንዴት ነው መቀልበስ የሚቻለው? ፍላጎታቸውስ ምንድን ነው? ለምንድን ነው እዛ ምድር ላይ ትኩረት ማድረግ የፈለጉት? ወልቃይትስ አጠቃላይ ቀጠናውስ ለምንድን ነው የእነዚህ ኃይሎች የጦስ ዶሮ የሆነው? የፕሮፓጋንዳ ዘመቻቸውስ በዋናነት እዛ ላይ ለምን ትኩረት እንዲያደርግ ተፈለገ የሚለው ላይ ነው ሀሳብ አስተያየት እያነሳን ቆይታ የምናደርገው። ወደ አንተ ልምጣና ከዛ ደግሞ የኔን ሀሳብ አስተያየቶችን ቢሆን የሚላቸውን የኔን ቢሆኖች አቀርባለሁ ማለት ነው። ወደ አንተ ልምጣ ይርጋ። አማራ አመሰግናለሁ። በድጋሚ እንደምን ቆየህ? ዛሬ ቀደም ሲል እንደገለጽከው መወያያ ርዕሳችን ትልቁ የሆነውን አጀንዳ ነው ያነሳ ነው። ያው እንግዲህ እንደምታውቀው አማራ ያለፉትን 2-3 ሳምንታት በዚህ በአጀንዳ ፕሮግራማችን መጀመር በኋላ ዋና የተባሉ ትልልቅ ህዝባዊ ጉዳዮች ነው እያነሳን ያለነውና ዛሬም እንደተለመደው አንድ ትልቅ ህዝባዊ ጉዳይ ህዝባዊ አጀንዳ ይዘን መተናል። ይህም ደግሞ የጽምዶ አይኖች ወልቃይት ላይ ለምን አፈጠጡ የሚለውን በዝርዝር የምንመለከትበት ይሆናል ማለት ነው። እንግዲህ በመጀመሪያ የምንመለከተው አማራ የጽምዶ ማለት እንግዲህ ለአማራ ህዝብና ለአጠቃላይ ለመላው ኢትዮጵያ ምንድነው የሚል ጥያቄ በማንሳት ይሆናል ነው። ምክንያቱም የጽምዶ አይኖች ወልቃይት ላይ ለምን አፈጠጡ ስንል ወልቃይት ምን እንደሆነ እናውቀዋለን። ወልቃይት ላይ ያፈጠጠው ጽምዶ ለአማራ ለኢትዮጵያ እንዲሁም ደግሞ ጽምዶ አይኑ ለተከለባቸው የአማራ ርስቶች ዛሬ መወያያ ለሆነ ለወልቃይት ምንድነው የሚለውን ስንመለከት ጥርና ምጥን ያለ መልስ እናገኛለን። እሱም ይህ ኃይል ጽምዶ የተባለው ጥምረት መለው የጽምዶ መስራቹ ኃይል የነዚህ የአማራ የጎንደር እንዲሁም ደግሞ የመላው ኢትዮጵያ ጠላት የሆነ ኃይል ነው። ደግሞ አለው ጽምዶ የኢትዮጵያ ጠላት ነው። ጽምዶ የአማራ ጠላት ነው። ጽምዶ የወልቃይት ነቀርሳ ነው።
ስለዚህ ይሄ ነቀርሳ የሆነ ኃይል ወልቃይት ላይ ለምንድን ነው ያፈጠጠው ለስናስብ ለሁለት ምክንያት አይኑን አፍጥጧል። በግልጽና በግልጽ እንግዲህ አማራ አንዳንድ ጊዜ አለ ያልተቀደሰ ጋብቻ ለምሳሌ ኦሮማራ ለምሳሌ እርኩስ የፖለቲካችን እርኩሰት ነበር አይደለም ያም የኢትዮጵያ ፖለቲካ አንዱ የእርኩሰት መግለጫ የነበረው ኦሮማራ የሚባለው ጥምረት ነበረ ምክንያቱም ውጤቱን አይተነዋል ይሄ ጽምዶ የሚባል ቡድንም የሚባል ስብስብም አጠቃላይ አሰባሳቢዎቹም ተሰባሳቢዎቹም ጠላቶች ናቸው የፖለቲካችን ነቀርሳዎች ናቸው ወይም ደግሞ የትግላችን ሄሬቲክ ናቸው በአማርኛ መናፍቅ የሚባለው ማለት ነውና የአማራ ህዝብ የትግል መናፍቅ ናቸው እነዚህ ኃይሎች ይሄ ኃይል አጠቃላይ የአማራ የትግል መናፍቅ ነው ብዬ ነው የማስበውና አጠቃላይ ይሄ ኃይል ለምንድነው ወልቃይት ላይ ያፈጠጠው ወልቃይት ላይ ለምንድነው የፈለገው የተባለው አንደኛ እሱ የሚጠላውን አካል ለመጉዳት ነው ሁለተኛ ደግሞ ራሱን ለመጥቀም ነው ወልቃይትን በመውሰድ ራሱን ቢሳካለት ያዝልኛ አማራ ቢሳካለት ወልቃይትን በመውሰድ ራሱን ማጠናከር ይፈልጋል ባይሳካለት ወይም ደግሞ ቢሳካለትና ቢወስድ ደግሞ ሌላው እሱ ቢሳካለት ጠላት ብሎ ያሰበውን እኛን ለመጉዳት ማለት ነው ኢትዮጵያን ለመጉዳት አማራን ለመጉዳት ለመበተን ለማፍረስ እንዲሁም ደግሞ ጎንደርን ለመኮርኮም ለማሳነስ ለማኮሰስ ይጠቅመዋል በነገራችን ላይ የዚህ ጽምዶ አቀናባሪ የሆነው ኃይል ዋናው አቀናባሪ የተባለው ወያኔ ራሱ የነገረን ነው እንደምታሳውሰው አማራ የጽምዶ ኃይል የተሰባሰበው በኔ አጀንዳነት ብሏል አይደለም ራሱ የተናገረው አንዳንድ የእንትን ሰዎች ምንድነው የጽምዶ አቀንቃኝ የሆኑ የፋኖ መሪዎችን የሚደግፉ ሚዲያዎች ጽምዶ ተቋቋመው በፋኖ አስተባባሪነት ነው ሲሉ ሰምተናል ነገር ግን ራሳቸው ወያኔዎቹ ምንድነው ያሉት እኛ ሳንፈቅድ ሌላ ሚዲያ እንኳን አትሂዱ ብለው ተናግረዋል የፋኖ መሪዎችን እኛ ባልፈቀድ ነው ሚዲያ እኛ ለናሳከው የምንፈልገውን እንትን ለሚቃወሙት ሚዲያዎች ጋር እየሄዳችሁ ኢንተርቪው ለምን ሰጣላችሁ ብለው ክልከላ ሲያደርጉ አይተናቸዋል ስለዚህ ከሚዲያ ምርጫ ጀምሮ ከተተኳሽ አቅርቦት ጀምሮ ከአጠቃላይ ከማንፌስቶ ዝግጅትና ማንፌስቶ ከማውጣት ጀምሮ አዛዡና ናዛዡ ህዋት መሆኑን ራሱ ነግሮናል በሚዲያ ክፉ ተናግሯል በስብሰባ ሞጆሮ ተናግራለች አማኑኤል አሰፋ ተናግሯል ማሾበየነ ተናግሯል ዮሐንስ ወልደ ዮሐንስ ተናግሯል ደብረጽዮንም ተናግሯል እነዚህ ሁሉ የተናገሩት ህዋት የጽምዶ መስራች ስለመሆኑን የጽምዶ አስተባባሪ መሆኑን ባለቤት ነው ብሎ የተናገሩና ይሄ ኃይል እንግዲህ አጠቃላይ ቢሳካለት ወልቃይት ለብቻ የሚቆም አይደለም ምን እንደሆነ ነበር እቅዱ ሰሞኑን የወጣውን ካርታ አይተዋል ስለዚህ አንድ አባባል አማራ ባህሩን የተቆጣጠረ ቀጠናውን ይቆጣጠራል ይባላል ወንዙን የተቆጣጠረ ክፍለ ዓለሙን ይቆጣጠራል ይባላል ወልቃይት የተቆጣጠረ ግን አንድም አገሩን ይቆጣጠራል ያጸራል አንድም ደግሞ አገሩን ያፈርሳል ከዚህ አንፃር እንግዲህ ወልቃይት ላይ የሚያፈጠው ኃይል ለጥቅሙ ሲል ወልቃይት ላይ ያፈጠዋል እኛን ሊጎዳል ሊበትነን ሲል አማራን ማለት ነው ሊበትነን ሲል ሊያሳንሰን ሊበታትነን ሲል አፈጠዋል ኢትዮጵያን ሊያፈርስ ሲፈልግ እዚሁ ላይ አፍጥጧል ማለት ነው ያፈጠጠበት ምክንያት ይሄ ነው ካልን ጽምዶ ዋና ዓላማው ወልቃይት ላይ መሆኑን ደግሞ በተረጋጋሚ ጊዜ ተናግረናል ዋና ዓላማው ከወልቃይት ላይ አይኑን ማሳት እንደሚፈልግ ደግሞ ዛሬ ለምሳሌ ሁላችንም የተመለከትነው ያሰማነው አንድ የድምጽ ቅጂ አለ ለአማራ የጽምዶ ተራራቂዎች የስልክ ቅጃቸው ወጥቶ በብልጽግና ኔትወርክ ያወሩ እንግዲህ ልባርክ በብልጽግና ኔትወርክ ነው የሚያወሩት የሚታገሉ ብልጽግናው ነው ከዛ በኋላ ግን የህዋት ፍላጎት ምን እንደሆነ ግን እየነገረን ነው ስለዚህ ህዋትና ብልጽግና ያን ሳንቲም ሁለት ገጽታ ናቸው ይባሉት እንደዚያ ነውና የተናገሩ ሰምታችሁ ከሆነ የጎንደር ጠቅላይ ግዛት በላይ እዝቆ ዓላማው ወልቃይትን ማስጠበቅ ነው ይላል እንዴት ነው ወልቃይትን ከሚያስጠብቅ ኃይል ጋር መስሩት ነው ይያለ ለዚህ ደግሞ እንትና የተባለው ዋና አዛዥ እንትና የተባለው ደውሎ እንደነገሩን ከሆነ እንደዛን ምቷቸው እናንተ ደግሞ ነፃ ቀጠና ሰጣችኋለን እንደዚህ እናደርግላችኋለን አይነት ድምጹ በቃል መናገር እንደው ለኛም ሞራልም ለሚዲያው ክብርም ስለሚመጥን ነው ግን ሐሳቡን ግራ የተወከለው ምንድነው የጽምዶ ደጋፊና አስተባባሪ የሆኑ የፋኖ መሪዎች በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ አንድነት ላይ ያላቸውን ጥላቻ እንዴት እንደገለጹ ምክንያቱም የቀይ መስመሬ ብሎ ያስቀመጣቸው ነገሮች ለነሱ ሊወጥላቸው አልቻለም ቢኮዝ የመቀለውን በለው ይሄኛውን ቡድን በለው
ተመሳሳይ ክንፍ ይዘው በተመሳሳይ አቅጣጫ ስለሚበሩ ማለት ነው። እንግዲህ ይሄ ቡድን እንግዲህ ለዚህ ቡድን ማለት ነው ይሄ አጠቃላይ ጽምዶ ለሚባለው ቡድን ይሄ ለኔ ማፊያና ማፈሪያ ብዬ እጠራዋለሁ። ማፊያም ማፈሪያም ቡድን ነው ብዬ እጠራለሁ። ማፊያ የተባለው ለምን እንደተባለ እንደሆነ አንደኛ ነውር አያውቅም። ልባል ስድብ ይቀይራል። የሱን ስድብ አንተ ላይ ተጠፋው አማራ። ለምሳሌ አንተ ከወያኔ ጋር ጥገኛ ለምን ትሆናለህ? ወያኔ የአማራ ጠላት ነው ስትለው ህዋት ያማልዳል እያልከኝ ነው ይልሃል። አሁን የታዲያ ማፊያ አይደለም አማራ ማነው? ብልጽግና ያማልዳል እያልከ ነው ይልሃል። ህዋትን ስትጠላበት ህዋትን ለምን እንደምትጠላው ህዋት እኮ ሊጠላ አይገባውም። በዚህ ምክንያት ሊጠቅመን ይችላል እንደዚህ ብሎ አይደለም ያስረዳል። አንድ ህዋት የአማራ ህዝብ ጠላት ነው፣ እርስትና ማንነት ደፍጣጭ ነው፣ ሌባ ነው፣ ዘራፊ ነው፣ ዘራቂ ጠላታችን ነው ስትለው ብልጽግናን ያማልዳል እያልከኝ ነው ይልሃል። አሁን ምን አመጣው? በዚህ ልክ ማፊያና ማፈሪያ የብሪትና የአሮጋንስና የኢግኖራንስ ክምችት ወይ ደግሞ የድምር ውጤት ነው ታያለን። ወልቃይት የሚሉ ሰዎች ብልጽግናዎች ናቸው ይላሉ። ብልጽግና ለአማራ አንድነት የሚጨነቅ ቢሆን ኖሮ ገና ድሮ እኮ ነበረ ትክክለኛውና ህጋዊ ጥያቄያችን ተመልሶ ወደ መፍትሄ ሊመጣ የሚችል ነበረው። ስለዚህ ብልጽግና ወልቃይትን የአማራ ድርሶች ሊያስጠብቅልን አይችልም። ለምሳሌ ሰሞኑ ውጊያ የተካሄደበት ቦታ ሱዳን በወረራ የያዘው ቦታ ነበረ። መተማ ላይ በርካታ መሬት በሱዳን ተይዞብናል። አጠቃላይ ብልጽግና የአማራ ህዝብ የለም የኢትዮጵያን ዳር ድንበር ማስጠበቅ የሚችል ቡድን እንዳልሆነ እናውቀዋለን። ስለዚህ ወልቃይት የምንለው አማራ ሆነን እንጂ ብልጽግና ሆነን አይደለም። ወልቃይትን የምንለው ጎንደሬ ሆነን እንጂ ብልጽግና ሆነን አይደለም። ብልጽግና መሆንን ማለት የህዝብን ጥቅም አሳልፎ መስጠት መካድ ማለት ነው። ህወሓት ማለት ደግሞ በተመሳሳይ የብልጽግና ሌላኛው ገጽታ ነው እና በጣም እነዚህ ሰዎች በዚህ ስብስብ ናቸው ብዬ አስባለሁ። በርስና ማንነት አንደራደርም ይላል። ሰምተህ ከሆነ በርስና ማንነታችን አንደራደርም ይላል። የጽምዶ ኃይል የሆነ የጽምዶ ደጋፊ የሆነው የፋኖ መሪዎች ኃይል የአፋብን መሪዎች ኃይል በርስና ማንነት አንደራደርምና ራያ አላማጣ ላይ እኮ ብዙ ህዝብ አልቋል ስለው በሱ ጉዳይ መረጃ የለኝም ይላል። ወልቃይት ላይ እንዴት ነው ያላችሁ አቆ ስለው አይ ወልቃይት እኮ የሁሉም አማራ መሰረት ሆኖ ነው ያስመለስ ነው አሁን ለአንድ አካባቢ አትስጡት ይላል። እና ለምባር በርስና ማንነት አንደራደርም ይልህና ወያኔ የሚፈልጋቸውን ቦታዎች በተመለከተ ስተቀው ግን የማርያም መንገድ አሳልስጠኝና ለውጣል ይልሃል። ይሄ ማፊያ ካልተባለ ምን ሊባል ይችላል? ለዚህ ነው ይሄን ቡድን የአማራ ህዝብ የትግራችን ምንፍቅና የተጣባው ነው ወይ ደግሞ ሄሬቲክ ነው እያልኩ የምናገርህ ነው። ሄሬቲክ ወይ ደግሞ ምንድነው መናፍቅነት ምንድነው የተባለ እንደሆነ ሃይማኖታዊ ወርድ ነው። በርግጥ ይሄ ሃይማኖታዊ ወርድ በእንግሊዘኛ በፖለቲካ ትርጉም አለው ወይ ብዬ ያገኘሁት መልስ ምንድነው የፖለቲካ ትርጉም መስጠኝ ማለት ነው። የአንድን ፓርቲ ዋና ሐሳብና መመሪያ በመቃወም የራሱን የተለየ አመለካከት የሚከተል ከሃዲ ሰው ማለት ነው ይላል። መናፍቅ ማለት በፖለቲካ ሲተረጎም አማራ እኛ ምናውቀው ይሄ በሃይማኖታችን ላይ ያላል አይደል? የፖለቲካ መናፍቅ ምንድነው ስትለው የድርጅቱን ዋና ሐሳብ በመተው የራሱን ሐሳብ ተከትሎ የሚሄድ ከሃዲ ነው ይላል። የአማራ ህዝብ ግን እንዴት የጀመረው አማራ ይሄንን ነው ይሄ ቡድን መናፍቅ ነው ስልህ ጽምዶ ጋር ሄዶ ተለጠፈው ቡድን መናፍቅ ነው የትግል መናፍቅ ነው ስልህ ምንድነው መነሻ ያልክ እንደሆነ ስንነሳ የትግላችን መነሻ የነበረው ምንድነው የህልውና ትግል ውስጥ ስንገባ የህልውና አደጋ አለብን ብለን ነው። አደጋ የጋረጥብን ቡድን ማን ነው? ስርዓቱ መንግስታዊ ስርዓት ያለውና ይሄንን መንግስታዊ ስርዓት ያስረከበው የቀደመው ስርዓት ሁለቱ ማለት ናቸው። ከዛ በኋላ የአማራ ህዝብ ግን በክንዱ በደሙና በላቡ አማራን ህልውናውን እንደሚያስረግጥለት እንደሚያስከብርለት ክብሩን እንደሚያስመልስለት ሁነን ለዛ ትግል ጀመርን። ምን ብለን ትጥቃችን ከጠላት ስንቃችን ከወገናችን ብለን ጀመርን። የትግሉ ባለቤት ማን ነው ያለው? የአማራ ህዝብ ነው ያለው። የትግሉ ባለቤት ልባክ የትግሉ ባለቤት የአማራ ህዝብ ነው።
የትግሉ መሪዎች ደግሞ አደራ የተሰጣቸው የፋኖ መሪዎች ናቸው። የፋኖ መሪዎች የትግል ባለቤት አይደሉም። የትግሉ አደራ ተቀባዮች ናቸው። አማራ የሆነ ገንዘብ አደራ በሰጠኝ አንጦስ ባርከኝ ሰዓት መመለስ አለብኝ አይደል? አደራ ያስጠኝ ዕቃ ነው። የአደራ ዕቃ ደግሞ ለአማራ ታውቃለህ ምን ያክል ትርጉም እንዳለው። አማራ የተሰጠውን የአደራ ዕቃ በክብር አስቀምጦ ለዞም የሱ ቢጠፋ ይሻለዋል። በክብር አስቀምጦ ለአደራ ሰጩ መልሶ በክብር ይመልሳል። ስለዚህ የፋኖ መሪዎች የአማራን ህዝብ የህልውና ትግል አደራ እንኩ ልጆቻችን ብሎ ሰጣቸው። ምናልባትም ደግሞ እንዳደክሙ ሌባ ዘራፊ እንዳይቀማችሁ ከጎናችሁ ነኝ፣ ብትፈልጉ ቆሎ፣ ብትፈልጉ በሶ፣ ብትፈልጉ ልጅ ሰጣችኋለሁ አለና ልጁንም ገንዘቡንም ጊዜውንም ቤቱንም ሰጠን። እንደዚህ ሆነ ነው ትግል ጀመር ነው እንጂ የተወሰነ ጊዜ ከሄድን በኋላ ህዋትን ጠርተነው ህዋት ጠርቶን ነው እንጂ ህዋት እኛን የጠራን ቀን እንሄድና ከሱ ጋር ተነጋግረን ብልጽግና እንጥላለን አይደለም የጀመርነው። ብልጽግናን ለመጣል ህዋት አይዋጋልህም፣ ያውቀዋል። ብልጽግና መጣል እንደምችል እሱም ያውቀዋል። ግልጽ ነው፣ ገብቶታል። እንኳን ዛሬ እንደዚህ ጡርስ የወለቀ ሽማግሌ መስሎ ያኔ በኃይለኛው ጊዜም ቢሆን መጣል እንደምችል ያውቀዋል። ብልጽግናን መጣል የሚችለው አማራና አማራ ብቻ እንደሆነ ብልጽግናም ያውቃል፣ እኛም እናውቃለን፣ ህዋትም ያውቃል። ስለዚህ ህዋት የሚታገለው ብልጽግናን ለመጣል ሳይሆን አማራን ለመጣል ነው። አማራን የሚጥለው ደግሞ እንዴት ነው? ንብረቱን በመዝረፍ ርስቱን በመግፈፍ እንዲሁም ደግሞ ክብሩን በማዋረድ የመዋጊያ ቦታ አድርጎ ጦርነቱን እንዲራዘም በማድረግ አጠቃላይ በጊዜ ሂደት እኛን ማክሰፍና ማክሸፍና ማምከን ነው የሱ ፍላጎት። ለዚህ ፍላጎት ተባባሪ ሆነ ስትሄድ የአማራን ህዝብ ትግል ክደሃል። ቢኮዝ አፋብን የሚባል አታጋይ ድርጅት ስትመሰርት ምን ብለን የመሰረትከው? ኤ ቱ ዚ እንዘርዝራቸው እንዴ? ሰነዱን እዚህ ላይ እናስጣው እንዴ? ምንድነው የሚለው? አንደኛ የአማራን ህዝብ የህልውና ትግልና አደራ እናስጠብቃለን፣ እርስቶቹንና ማንነቶቹን እናጸናለን፣ በርሶቹና በማንነቶቹ አንደራደርም፣ ጠላቶቹን እንለያለን ብሎ ነው ወደ ትግል የገባው። ይሄን ሰነዱን ሌላ ጊዜ በዝርዝር እንዲህ በስክሮል እያደረገ ሰው እንዲያው አድርገን ማቅረብ ይቻላል። ከዛ አንፃር ማንፌስቶን አምጣ ስትለው ማንፌስቶ አላመጣም። ለምን? ማንፌስቶ ቀርጸ ስመጣ በወልቃይትና በራያ ጉዳይ ላይ ተደራደርማ። ያኔ ደግሞ የጽምዶ መሪ እንኳንስ ማንፌስቶ እንድትቀርጽለት ሚዲያ ላይ ሄደህ እንኳን ተሪም ሰጥ አይፈቅድልህም፣ እሱ ካልፈቀደልህ አትሄድም። ስለዚህ ለዛ ነው ይሄ ኃይል ማፊያና ማፈሪያ ነው ያልኩህ። ከምን ተነስቼ ነው? ከዚህ አንፃር ነው። ራሱን አዋርዶ አማራንም ለማዋረድ የመጣ የማፊያና የማፈሪያ ስብስብ የትግራችን መናፍቅ ነው የምልከት የተነሳ ነው። ስለዚህ የምንፍቅን ነው ማረጋገጫ የሚያሳየው ደግሞ ምንድነው? ማልኮልም ኤክስ የሚባለው የሰብአዊ መብት ተሟጋች የሚናገረው ነገር አለ። የቤት ባሪያ ከጌታው በላይ ጌታውን ራሱ ይወደዋል፣ ጌታው ራሱ ከሚወደው በላይ ጌታውን እሱ ይወደዋል ይላል። ለዚህ መዋረድ ይሄን ያክል መድካት ይሄን ያክል ሰው መስዋዕት ማስከፈል አልነበረባቸው እነዚህ ሰዎች። ስለዚህ ወልቃይት እንደማጨራሽ በወልቃይት ሲመጡ በራያ ሲመጡ ዝም ሊሉ አይገባቸውም። ያፈጠጡት እኛን ሊያስግጡን ነው። ይሄ ግጥም ዶብርን ያፈጠጠው ወልቃይት ላይ እኛን ሊያስግጠን ሊያፈርሰን ሊያፈልሰን ነው ብዬ አስባለሁ። ሌሎች ተጨማሪ ሀሳቦችና አንዳንድ የወፍት ሀሳቦችን ደግሞ ተጨማሪ ይኖሩኛል። በኋላ ጊዜ ካለ ሰጠኛለህ መለሳለሁ። አማራ ወደ አንተ ልምጣ ሰዓት እንዳልኩት። ይርጋ በጣም ወሳኝ ሀሳቦችን ነበር ያነሳው። በነገራችን ላይ አጠቃላይ ይሄ የጽምዶ ኃይል ወይም ደግሞ እንግዲህ ህወሓት የጽምዶ የኔ ፕሮጀክት ነው ሌሎችም በኔ ፕሮጀክት ውስጥ ነው ያመጣዋቸው ብሎ ስለሚናገር ዋና የሐሳቤን ማጠንጠኛ ህወሓት ላይ አድርጌ እናገራለሁ። በጣም ጠቃሚ ይሉኝታ አያውቅም። ይሄ ስብስብ ስድብ ቀይሮ ይሳደባል። ይርጋ እንዳልከው ራሱ የሚያደርጋቸው ነገሮች ለሌላው ይሰጣል። ለምሳሌ ብልጽግናን እየታገልክ ብልጽግናን በመታገሉ ዋጋ የከፈለን ሰው ለጥፎ ከብልጽግና ጋር አሶሼት ያደርገዋል እና ይሄ አንዱ ፈጣጣም ስለሆነ በነገራችን ላይ ለብልጽግና ህወሓት ነው የሚቀርበው። ካያቸው አንዴ ሞቅ ይላሉ፣ አንዴ ቀዝቀዝ ይላሉ፣ አንዴ የተደራደርን ይላሉ፣ አንዴ ጦርነት እየገጠምን ይላሉ። ላይክ አጨብጣቸውም እነሱን ማለት ነው። አሁን ትልቁ ነገር አንተ ጥምረት ስትፈጥር መጀመሪያ ጥምረት የምትፈጥረው አንድ ሰው እኮ ትዳር ሊመሰረት ሲል ትዳሩ ከምን አይነት ሰዎች ጋር ነው መሆን ያለበት ብሎ ስለነዛ ሰዎች
ጨዋነት፣ ስብና፣ አጠቃላይ ብዙ ነገሮች ያጠናል ማለት ነው። ይሄ ስብስብ ግን እያወቀው ሄዶ ነው እየገባበት ያለው ማለት ነው። ስለዚህ በጥንቃቄ መጓዝ ያስፈልጋል። የጽምዶ አጠቃላይ እንቅስቃሴዎቹ ለምን ወልቃይት ላይ ትኩረት አደረገ? የህወሓት እቅድ ነው። ፕሮጀክቱ የህወሓት ነው። በህወሓት ፕሮጀክት ውስጥ ነው እንግዲህ እንጫወት እያሉ ነው ያሉት ማለት ነው። ትልቁ ነገር ግን ውጤት ለምናመጣው በተለይ ቀጠናው ላይ ምን አይነት ፖለቲካ ቢሰራ ነው የሚለውን ነገር ሀሳቡን በደንብ ማንሳት ያስፈልጋል። የጽምዶ አይኖች ዋና ትኩረታቸው ይርጋ ወልቃይትን ከስብና ካርታ መፋቅ ጭምር ነው። የወልቃይትን የሁለንተናዊ ጥያቄዎች፣ ሁለንተናዊ ነፃነቶች ከጥቅም ጋር ማስተሳሰር ይፈልጋሉ። ይሄ የፕሮፓጋንዳ ቅኝታቸው ነው። በቀጠናው ውስጥም በነገራችን ላይ በጣም ጣልቃ ገብተው የቀጠናው ፋኖም የቀጠናው ህዝብም በአጀንዳዎቹ በኮዞቹ ላይ ወጥ የሆነ አረዳድ እንዳይኖረው አንዱን በገንዘባቸው አንዱን በፕሮፓጋንዳ ኮንቪንስም እያደረጉ ቀጠናውን የትርምስ ቀጠና ማድረግ ነው ፍላጎታቸው። በተለይ አሸንፎ የወጣ ጠንካራ ኃይል እንዳይኖር እየበጠበጡ ነው ያሉት ማለት ነው። ቅድም ስታነሳው የነበረው የድምፅ ቅጅ በነገራችን ላይ ፍንትው አድርጎ የሚያሳየን ይሄንን ነው። ቀጠናው ላይ አሁን በመጠቀሚያነት የተሰለፉ ኃይሎች ምንድነው ስራቸው? የመቀሌ ሰዎችን ፕሮፓጋንዳ መሰረት አድርገው የተከዜ ዘብ የወልቃይት ምናምን እያሉ ይቀጥላሉ ወይስ ትኩረታቸውን ሌላ ነገር ላይ ያደርጋሉ? የህዝባቸውን የተከበረ ጥያቄዎች አክብረው ይንቀሳቀሳሉ፣ ከህዝብ ጎን ይሰለፋሉ ወይስ ደግሞ የህወሓት መናጁ ይሆናሉ ነው ጥያቄ። ከዛ ውጭ ደግሞ አፋብን እንደ ድርጅት ምን ላይ ነው? ምን እየሰራ ነው? አፋብን ጎንደር ላይ ትኩረት አድርገው ጣልቃ እየገቡ ያሉ በራሱ የአመራሮቹን እጅ እንዴት ነው የሚቆርጠው? መቼ ነው የሚያቆሙት? በጎንደር የውስጥ ጉዳይ ላይ ለበጎ ለማስታረቅ ለሌላ ነገር ምናምን ቢገቡ ጥሩ ነው፣ ችግር የለው። እንደ አማራ እንደዛ ያስፈልጋል። የሚያስታርቅ ሰው ያስፈልጋል። በጎ ነገር የሚያስብ ትግሉ ወደ ስኬት ጎዳና እንዲሄድ በርካታ ጀግኖች የወደቁበትን የመስዋዕትነት የተከፈለበትን ትግል ለስኬት እንዲበቃ ማድረግ ከነሱ ይጠበቃል። ከዛ ውጭ ግን አፍራሽ ሚና ይዘው አንጃ እየፈጠሩ የሚሄዱ አመራሮቹን እጅ መቼ ነው በቃችሁ ሌላቸው የሚችለው ነው። እንደኔ የመጀመሪያው አፋብን ድርጅታዊ የህልውና አደጋ ገጥሞታል ብዬ አምናለሁ። ወጥ የሆነ የሐሳብ አንድነት መኖር አለበት። አንድነት የመግለጫ አንድነት ብቻውን ትርጉም የለው። በህዝብ ኮዞች ነው ተፈትኖ መውደቅ ያለበት። ተፈትኖ ማለፍም ተፈትኖ መውደቅም አሁን እያመዘነ ያለው ተፈትኖ ለመውደቅ እየተንደረደረ ያለ አመራር እያየን ነው። የዛሬው የዚህ የድምፅ ቅጅ ጎንደር ላይ የህወሓት ተላላኪ ለመፍጠር ከፍተኛ የሆነ ጥረትና ርብርብ እየተደረገ እንዳለ ያሳያል ማለት ነው። ቢኮዝ የጎንደር ፋኖ አቋሙን አሳወቀ። ይርጋ የመታገያ አጀንዳዎች እነዚህ ናቸው፣ ቀይ መስመሮች እነዚህ ናቸው ብሎ ሲያስቀምጥ የሴራ መረባቸውን ዘረጉ። ይህን የሴራ መረብ ደግሞ እየዘረጉት ያሉት በዋናነት የመቀሌ ሰዎች እየሰሩት ያሉት የፋኖ ኃይልን ተጠቅመው ነው። ያውቁታል። በነገራችን ላይ በዚህ ላይ ኢንቮልቭድ የሆኑ አመራሮች ያውቁታል። ጉዳዩ ማንን እንደሚመለከት ያውቁታል። ጎንደር ላይ ምን እየሰሩ እንዳሉ ያውቁታል። ወልቃይትን አሳልፋችሁ ካልሰጣችሁ ሙቼ እገኛለሁ እያሉ ያሉ ሰዎች ተፈጥረዋል ማለት ነው። ለምንድን ስትላቸው ከዛ በኋላ እናንተ ብልጽግና ናችሁ ብሎ ኮርነር ያደርጋል ማለት ነው። ብልጽግና ከሆንክማ ብልጽግና አንተ ነህ። ብልጽግናና ህወሓት በነገራችን ላይ አሁንም ለጦርነት እየተዘጋጁ ጦርነት እያደረጉ በሆነ ቦታ ላይ ጦርነቱን ያቆማሉ፣ መልሰው ድርድራቸውን ይቀጥላሉ። ለምን? የተለማመዱ ሰዎች ናቸው። ተዋውቀዋል። አንዴ እነዚህ ሰዎች ሁሉም ነገር ለነሱ አዲስ አይደለም። ጦርነት ብርቃቸው አይደለም። መስዋዕትነት ከፍሎ መገናኘት ችግራቸው አይደለም። ተለማምደዋል። በሁሉም ቦታ ደግሞ የህወሓት ሰዎች አሉ። አስመራ ላይ አሉ የህወሓት ሰዎች፣ በፋኖ ትግል ውስጥ አሉ። 4 ኪሎም አሉ። ወሳኞች ናቸው። ሐሳብ አቅራቢዎች ናቸው። የምክክሩ ኮሚሽን ውስጥ አሉ። አብረው ይመካከራሉ። በተቃዋሚ ፓርቲ ውስጥ አሉ። የተቃዋሚ ፓርቲ መስለው ይመጣሉ። ሂዶ ግን አላማቸው አንድ ናቸው። ስማቸው የተለያየ ሊሆን ይችላል። የተለያየ አሰላለፍ ውስጥ ልታያቸው ትችላል።
በወረራና የአማራን ህዝብ ርስቶች በመንጠቅ ረገድ ግን ያላቸው አቋም ተመሳሳይ ነው፣ ወጥ ነው። ከዛ ይመጣና ምናምን ፖለቲካ ቋሚ ወዳጅ የለውም ቋሚ ጠላት የለውም ምናምን የሚል ዲስኮርስ ይዘውልህ ይመጣሉ ማለት ነው። እንዴ ፖለቲካ ቋሚ ወዳጅና ቋሚ ጠላት ሊኖረው የማይችል ጠላት ሸብረክ ሲል ነው። በአንተ ጥቅም ላይ መሰረት ያደረገውን ትግሉን ማቆም ሲችል ነው። ሶ ወልቃይትን የመጀመሪያው ወልቃይትን የፕሮፓጋንዳ ዘመቻ ሰለባ ነው ያደረጉት። በነገራችን ላይ ይሄ አንዱ የፕሮፓጋንዳ እንትን ነው። በነገራችን ላይ የፕሮፓጋንዳ ዘይቤ ነው፣ ዘዴ ነው። አይከን መሪዎችን ከትግሉ ከህዝቡ መነጠል፣ ህዝባዊ ቅቡልነት እንዳይኖራቸው የጦስ ዶሮ ታረጋቸዋለህ፣ የፕሮፓጋንዳ ሰለባ ታረጋቸዋለህ፣ የስብና ገደላ ታደርግባቸዋለህ። ከዛ በኋላ መሪ ከሌለ በቀላሉ ምንድን ነው ያለ መሪ ላይክ መሪውን ስትመታው ምን ይሆናል? መንገው ይበተናል ነው ጨዋታው። ቀጠናው ላይ የብረት አጥር የሆኑ መሪዎቻቸውን የህዝቡን መሪዎች ከህዝቡ እንዲነጠሉ የስብና ገደላ ዘመቻ ይከፍታሉ። በማን በራሱ አማራውን ይጠቀሙታል። የኤፈርት ገንዘብ እየዋለ ያለው በነገራችን ላይ ይህንን ስራ እንዲሰሩ የተመለመሉ የአማራ ሚዲያዎች የአማራ ጋዜጠኞች ይህንን ስራ እየሰሩ ነው ያሉት። ሐቁን ነው የምንናገረው። ይርጋ ወልቃይትን ጥሎሽ አድርገው 4 ኪሎ ለመግባት የቋመጡ ሰዎች አሉ። 4 ኪሎ ገብተው ስልጣን የሚይዙ የመሰላቸው ሰዎች አሉ። ወልቃይት እንትን ያለው የጦስ ዶሮ የሆነው የዚህ ዘመቻ አካል የሆነው በሙሉ የጽምዶ አይኖች ትኩረት ያደረጉት እዚህ ቦታ ላይ አላማው ይሄ ነው። ይሳካል አይሳካም የምናየው ነው የሚሆነው። እንዲሳካላችሁ ተባባሪ የሚሆነን እስከ መጨረሻው ድረስ ደግሞ እንታገለዋለን ማለት ነው። በዚህ በኩል ይመጡና በፕሮፓጋንዳቸው 4 ኪሎ እንደሚሄዱ ይነግሯቸዋል። አይ ውጊያ የምናደርገው በዚህ ቀጠና ነው ምናምን ይሏቸዋል። ለነሱ የሚጣፍጥ ነገር ይነግሯቸዋል። ዋና የትኩረት ማዕከላቸው ግን እንደነገሩን ከሆነ እናት ዓለም ሁመራ ሆኖ ታገኛቸዋለህ ማለት ነው። ስለዚህ አሁንም ቀጠናው ላይ ብዥታ የሚፈጠርባቸው ሰዎች አሉ። ላይክ ለጥቅም ብለው ራሳቸውን አሳልፈው የሚሰጡ ሰዎች አሉ። እነዚህ ሰዎች መቼ ነው ከድርጊታቸው የሚቆጠቡት ነው? ደን እኮ የዛሬው የስልክ ቅጅ እኮ የጎንደር ቀጠና ውስጥ ያለውን ትርምስ በግልጽ ያሳየ ሆኗል ማለት ነው። የትርምሱ ባለቤቶች እነማን እንደሆኑ በግልጽ ያሳየ ነው። እስካሁን ላጣናቸው አርበኞች እነማን ተጠያቂ እንደሆኑ በግልጽ የሚያሳይ ነው። ሐቀኛ ለህዝባቸው ጥቅም እስከ መጨረሻው ድረስ ለህዝባቸው ህልውና እስከ መጨረሻው ድረስ ይታገላሉ ያሏቸውን መሪዎች ምን ሊያረጓቸው እንደፈለጉ ምን ሲያረጓቸው እንደመጡ ማሳያው ዛሬ ፍንት ብሎ ወጥቷል ማለት ነው። አሁን ህወሓት ብዙውን ዘመቻ በነገራችን ላይ ራሱ በግልጽ ገብቶበታል። እስካሁን የሆኑ በሚልካቸው ሰዎች በኩል ባሰማሯቸው አማርኛ ተናጋሪዎች በሆኑ የህወሓት ሰዎች ነበረ ፕሮፓጋንዳ ሲሰሩብን የነበሩት ማለት ነው። አሁን ግን ራሳቸውም ገብተውበታል። አልበቃቸውም። በነገራችን ላይ ለፋኖ አመራሮች ስምሪት እንደሚሰጡ ቅድም ይርጋ ስታነሳው ነበር። በግልጽ ነገሩን። ይሄንን የማታደርጉ ከሆነ በቃ እናንተን እንዘምትባችኋለን አሏቸው። ስለዚህ ከዚህ በኋላ በቃ ፋኖ የሚዘወረው በመቀሌ ሰዎች ነው የሚለውን ነገር ሰው ቢገዛው በምንድን ነው የምታስተባብለው? ከዛ ለወልቃይት ጉዳይ ምናምን እንታገላለን የሚለው ብቻውን በቂ አይደለም እኮ በተግባር የምታረገው ነገር ነው። በነገራችን ላይ መሬት ላይ ለምሳሌ በዚህ ሰዓት ውስጥ ለውስጥ የሚያንቀሳቀሷት ፕሮፓጋንዳ አለች። ለምሳሌ የጎንደር ፋኖን በተመለከተ ይርጋ የጎንደር ፋኖን የተከዘዘ ብሎ በጅምላ ፈርጆ ሰራዊቱ ከጎንደር ፋኖ አንድነት እንዲወጣ ለማድረግ ይሄን ፕሮፓጋንዳ ይጠቀሙታል ማለት ነው። አላማው ምንድን ነው? ግልጽ ነው። ፖለቲካ ለሚረዳ ሰው የሆነች ጥቅማ ጥቅም የሚመጣለት በዚህ በግለሰቦች የሚንቀሳቀስ ገንዘብ ምናምን የዛ ተጠቃሚ የሆነ አለ። እነዛ ግለሰቦች ለዓላማቸውን እየሰሩ ያሉት በቃ የህዝባቸውን ጉዳይ በገንዘብ ሽጠውታል። የህዝባቸውን ኮዝ አሳልፈው ሰጥተዋል።
ጉዳያቸው አይደለም። ሰራዊቱ ደግሞ የሚነገረው ሌላ ነው። በዛ ውስጥ ደግሞ ፖለቲካ የገባቸው የሉም ማለት አይደለም። ጠንካሮቹ በነገራችን ላይ የፖለቲካ መረዳታቸው ከፍ ያለው ለእያንዳንዱ ዝግጁ ናቸው። የሚታገሉለትን ዓላማ ጠንቅቀው ያውቃሉ። የህዝባቸውን ጉዳይ የተቆጠሩ ጉዳዮችን ጠንቅቀው ያውቃሉ ማለት ነው። ሶ ግልጽ የሆነ የአፋብን አመራሮች ጎንደር ላይ ገብተው እያቦኩ ያሉ ሰዎች አሉ። ሶ እጃቸውን ማቆም መሰብሰብ አለባቸው። ያ ካልሆነ በግልጽ ከዚህ በኋላ መነጋገር እንጀምራለን። በአመራር ስም እየገቡ ለአፍራሾቹ ለከለላ መስጠትን ትኩረት አድርገው የሚሰሩ የእርስ በርስ ቡጥቡጡ እንዲቀጥል የሚሰሩ ሰዎች አሉ። በነገራችን ላይ ጎንደር አንድ ሆነ ሲባል ከፍተኛ የሆነ ዘመቻ ተከፈተ። አንድነቱ የብልጽግና አንድነት እንደሆነ ፕሮፓጋንዳ ሰሩ። ቢኮዝ አንደኛ በአቋም ደረጃ ይዘውት የመጡት ነገር አልተመቻቸውም። ሁለተኛ ደግሞ የጎንደር ፋኖ ሁሌም እርስ በርስ ተገዳደለ የሚል ዜና እንጂ እንዲሰማ የሚፈለገው የጎንደር ፋኖ ወጥ ሆኖ አንድነት መስርቶ መጣ የሚለውን የህወሓት ሰዎች አልፈለጉትም። ለምን? እንደ ስጋት አይተውታል። ምንም የፈለገ ነገር በነገራችን ላይ አሁንም የሚጎናበሱት ሰዎች ቀጠናውን ያደሙታል፣ ቀጠናውን ዋጋ ያስከፍሉታል እንጂ በህወሓት ሰዎች ፈጽሞ የጎንደር ሰው አይታመንም። ለመጨረሻ ወገቡን አድርጎ ሊገዛ ይችላል፣ ባሪያ ሆኖ ሊያገለግል ይችላል። ሄዶ ግን እየተጠለዘ ከመውደቅ የዘለለ ሚና የለውም። ሰው ለምንድን ነው መጠቀሚያ የምትሆኑት ነው? መጠቀሚያ ለመሆን ቆርጣችሁ የተነሳችሁ ሰዎች ከታሪካዊ ውርደት መመለስ መቻል አለባችሁ። ቆም ብላችሁ እንድታዩ አሁንም እንድትመለሱ ጥሪ ነው ማስተላለፍ የምንፈልገው። ያስገባችሁትን እጅም ቆረጡ። የአፋብን ሌሎች የሚመለከታቸው አመራሮችም እነዚህ ግለሰቦች ላይ የእርምት እርምጃ መውሰድ ያስፈልጋል ብዬ ነው ማምነው። በግልጽ የሚያሳየው እሱን ስለሆነ ያ ካልሆነ ድርጅታዊ ህልውናው ጭምር ጥያቄ ውስጥ እንደሚገባ መታሰብ መቻል አለበት። ወልቃይት ይርጋ እንግዲህ የምስራቅ አፍሪካንም የኢትዮጵያንም ቀጣይነት ጭምር የሚበይን ቦታ ነው። እንግዲህ ህወሓት የሚታገልለት ዓላማ ሀገር መሆን ነው። ታላቋን ትግራይን እውን አድርጎ መውጣት እንደሆነ በተለያየ መንገድ እየገለጸ ነው። ለዚህ ደግሞ ተባባሪ ሊሆኑ የሚችሉ ኃይሎችን አዘጋጅቻለሁ እያለ ነው። ለምሳሌ ወልቃይትን አሳልፎ በመስጠት ረገድ ሊተባበሩኝ የሚችሉ ሰዎች አሉ ብሎ ተባባሪ ትሆናለህ። ህዝብን አሳልፈ ለባርነት ውስጥ ትጥለዋለህ። በህዝብ ማንነት ላይ ትጫወታለህ ወይስ ደግሞ ከህዝብ ጎን ትቆማለህ የሚለውን በደንብ መነጋገር ያስፈልጋል። የመፍትሄ ሀሳቦቹና አጠቃላይ ምን ይሻላል የሚለው ነገር ላይ ሀሳቦችን እንድትሰጥ ወደ አንተ እመጣለሁ ይርጋ። የዛሬው የድምፅ ግጅ ግን ጥሪት ብሎ የወጣ የቀጠናውን የኃይል አሰላለፍ ፍንትው አድርጎ ያሳየ የቀጠናው ፋኖም የበለጠ አንድነቱን እንዲያጠናክር ከመቼውም ጊዜ በላይ ከፍተኛ የሆነ ስራ መስራት እንዳለበት ጭምር ዶል ነው። በነገራችን ላይ በዚህ ልክ ጠንክረው መውጣት መቻል አለባቸው። ወልቃይት የኢኮኖሚም የደረቅ ወደብም ቀጠና ነው። በኢኮኖሚ ረገድ ለዛ ነው እነሱ የጥቅም ጉዳይ ብቻ አድርገውት ራሳቸው የወልቃይትን ጥጥ፣ የወልቃይትን ሰሊጥ፣ የወልቃይትን ማዕድን ፈልገው ይመጣሉ። ከዛ ደግሞ የቀጠናውን አጠቃላይ የጎንደርን ታጋይ ከሰሊጥ ብሔርተኝነት ጋር አያይዘው ፈርጀውት ይመጣሉ። አላማቸው ምንድን ነው? ለዛ ነው ቅድም ስድብ ቀይረው ይሳደባሉ ስትላቸው የነበረው እነሱ ናቸው። የሰሊጥ ብሔርተኞች እነሱ ናቸው። ለሰሊጥ ብለው በአማራ ህዝብ ህልውና ላይ የሚመጡት እነሱ ናቸው። ያንን ገልብጠው ነው እየሰደቡ ያሉት። እሱን ደግሞ በቅጡ እንትን ማለት ያስፈልጋል። አንዳንዶቹ ወልቃይትን ነጥላችሁ ምናምን እዛ አካባቢ ብቻ ልታስቀምጡት ትፈልጋላችሁ እንዴ? እኛ እኮ ስለ ሸዋ ጉዳይ አይመለከተንም አንልም እኮ። እኛ እኮ መተከልን እንያዝ ሲባል እኮ አንታገልም አንልም እኮ። የመተከል ጉዳይ ይመለከተናል ነው ምንም። እኛ እኮ የራያ ጉዳይ ይመለከተናል ነው ምንለው ይርጋ። ስለ ወልቃይት አይመለከትም ግን አላልንም። ኖ ወልቃይትን ግን አሳልፌ እሰጣለሁ ስትል ኖ አሰጥም ብለነው ስንቆም ደግሞ አይ ወልቃይትን የአንድ አካባቢ ብቻ አረጋችሁት እንዴ? አብሮ አይሄድም እኮ። ወልቃይትን አሳልፌ ጥሎሽ ላድርግ ለቁራሽ መሬት ብዬ አልታገልም ምናምን ይልህና ከዛ ይመጣና ምን ይልሃል? አይ የአንድ አካባቢ ብቻ ልታረጉት ነው።
ለወልቃይት ብዙዎቹ መስዋዕትነት አልከፈሉም እንዴ ምናምን ይላል። እንዴ መስዋዕትነት የከፈልከው እኮ ታዲያ በሆነ ጊዜ እንደ ባንክ ላይ እንዳስቀመጥከው ገንዘብ የሆነ ጊዜ መደራደሪያ ልታረገው ወይም ደግሞ የፈለከ ፍላጎትን ልታሳካበት አይደለም እኮ። በቃ ትናንት መስዋዕትነት ከፍለሃል፣ በጣም ጥሩ ነው፣ አማራዊ ግዴታችን ነው። ዛሬም መስዋዕትነት ትከፍላለህ፣ ወደፊትም መስዋዕትነት እየከፈልክ ታጸነዋለህ። ቢኮዝ ለአማራ ብሔርተኝነት ከሆነ የምትታገለው እንደዛ ነው። ከዛ ውጭ ግን በብሔርተኝነት ጭንብል ውስጥ ተደብቀ ፍላጎትን ለማሳካት ከሆነ የምትታገለው አሁንም ወልቃይት አንድ አካባቢ ብቻ አይደለም እንደዚህ አይነት ነገር የማደናገሪያ ፕሮፓጋንዳ እየሰራ ትቀጥላለህ ነው። ሶ በቅጡ ማየት ፓራዶክስ ከሚያደርግ የተምታታ ሀሳብ መውጣት ያስፈልጋል የሚል ሀሳብ ነው መስጠት እንፈልገው። ይርጋ ወደ አንተ ልምጣ። በመጨረሻ እንደው ማጠቃላይ ሀሳብና የመፍትሄዎቹ ላይ ትኩረት አድርገን እንትን ይሰማሃል? ይርጋ ድምጽ አይሰማም ለኔ። ይቅርታ አማራ፣ እንግዲህ ዋዜማ በጣም ይቅርታ ሚውት ሆኖ ነበር እናንተ ሰማይ ነበረው የኔን እና በጣም ለዛ ነው። አማራ እጅግ በጣም አመሰግናለሁ። መሰረታዊ የተባሉ ሀሳቦችን አንስተሃል። ብዙዎቹ ሀሳቦች ራሳቸውን ችለው አጀንዳ ሆኖ መነሳት የሚችሉ ናቸው። በተለይም ደግሞ ፓራዶክስን የሆነ እርስ በርሱ የሚጣረስ ደግሞ የሚያምታታ አምታታው በከተማ ማነው ስሟ ዘፋኛ ማነው ስሟ ዘፈን አለ የማ የምትባል ዘፋኝ አባ ማነው አንድ ሌባ ሰውዬ ታሪክ ዘፈነችው ዘፈን አለና ስሙ ለጊዜው ረሳሁት። ኤኒዌይ ሌባ ታሪክ ስም ያስቆራሱት ተጠቅመኝም የዚህ አይነት አጭበርባሪነትን በተመለከተ ወደፊት ገና ብዙ መጣበታለን። ትልቅ አጀንዳ የሚሆን ሀሳብ ነው። አማራ ይሄ ቡድን ካንተ ላይ ጨምር። ይሄ ቡድን መጀመሪያ የአማራ ብሔርተኝነትን አደጋ ላይ ጣለው። ስግብግብ ስለሆነ ማለት ነው። ስግብግብ ነው። የጋራ ጉዳያችንን እኔ የበለጠውን ለያዝ፣ እኔ ልዘዝህ፣ እኔ ሳልፈቅድልህ ምናምን በማለት የአማራን ብሔርተኝነት መሰባሰቢያችንን አደጋ ላይ ጣለው። ቀጥሎ ርስና ማንነታችንን አሳልፎ በመስጠት ክህደቱን አሳየን። ቀጥሎ የህልውና ትግራችንን አደጋ ላይ ጣለው። ታስታውሳለህ ይመስለኛል አንተ ወይም ደግሞ ሌላ ወንድማችን መሰለኝ የህልውና ትግሩ የህልውና አደጋ ላይ ወርቋል ብለህ ጽፈሃል ወይ ደግሞ አንድ ወዳይ ጽፋቻለህ አስታውሳለሁ። የዛሬ ዓመት አካባቢውን አይታችሁ ጽፋችሁ ነበር ወይ አንተ ወይ እንደርቃቸው ማስታወሱ። ሌላው መጨረሻ ላይ ይሄ ቡድን አማራነትን አደጋ ላይ ጣለው። እንዴት አደጋ ላይ ጣለው በል። የዛሬውን ቅጃ አይተዋል አይደለ? ሰምተዋል። ሰው እንዴት በዚህ ደረጃ የራሱን ቤት ለማቃጠል ከሰው ቤት እሳት ይዞ ይመጣል? ልባክ ከወልቃይትን ራያን እልል እያለ ማለት ነው አሰላሌ ጎማያ ላይ የሰጠ ኃይል ወልቃይት ይሰጥ ብሎ ሲመጣ አማራነት የታለ ብለን ጠይቅ ያደርጋል። ለወልቅ ታስታውሳለህ አይደለ? ጣና ቲቪ በተከታታይ ዜና ሰራ የራያ አላማጣ ነዋሪዎች የሚታደገን የሚያታግለን የሚመራን አጣን። ወያኔ እየመለመለ ሰራው ልጆቻችን እየመለመለ ወደ ትግራይ ክልል ወደ ማይጨው እየወሰዳቸው ነው። ቄሶችን እየገደለ ነው፣ እያፈነ ነው። ትምህርት ቤቶችን ካምፕ አድርጓቸዋል። በዚህ ሁኔታ በጣም አደጋ ላይ ነን እያሉ ደጋጋሚ ጊዜ ጥሪ ያቀረቡ ብለን ሰራን። ከዛም በኋላ ይሄ ነውጠኛና የብሔርተኝነታችን መናፍቅ ቡድን ምንድን ነበር ያደርገው? ያው አንድ ትርክት አለ ዝም ብሎ እዛ ባህር ዳር ዲፖ የሚባል ሰፈር አለ አይደለ? ዲፖ አካባቢ ቁጭ ብለው የፈጠሯት አንዲት ባለ 30 ገጽ ጽሑፍ አለች። ርሷን ታውቃታለህና ያቺን እንዳወጣና ልጥቅ ያደርጋልኛል። ጎንደር መወለዴ ጎንደርነቴን ሌላ ስም ሰጥቶ ሊያሸማቅቀው ማለት ነው ይሞክራል። ራያ ተበደለ ብለህ ዘግበህ እኮ ነው። ራያ በወያኔ ተወረረ ብለህ ዘግበህ ያንን ስል አንተን ሂድ ከዚህ ምን አገባህ አንተ እንትን ነህ ይልህና መጨረሻ ላይ ደግሞ ይመቶ ደግሞ ድጋሚ ጎንደር ያንተ ባድማ እኮ ነው። አባቴ በሬ ያረሰበትን የጠመደበትን መሬት ለትግራይ ነው የማን ለህዋት ተሰጥቷል ይላል። አይ እኔ
ከትግራይ ክልል የእርሻ ችግር ምንም ካለ መጥቶ ማረስ ይችላል። የአባቴ መሬት ሰፊ ነው፣ ከጎን ያለው ማረስ ይችላል። ችግር የለም። ቢኮዝ ኢትዮጵያ የሁላችንም ነው፣ ሰፊ ሀገር ነው። አንተ እዚህ አትሻገር፣ አንተ እዚህ አትሻገር አትባልም። ነገር ግን የኔ ነው ማለት አትችልም። ወረራ ማለት አትችልም። ቋንቋዬን ማክበር አለብህ። ብዙ ነገር ከዛ ይመጣና የአባቴን በሬዎች ቀንጃ በሬ ፈቶ አርዶ ይበላና መሬቱን ሊወስድ መልሰን ማለት ነው። ይሄ አማራነትን መካድ ነው። አደጋ ላይ ይመጣል ነው ለኔ። እንደው አንተ አማራስ ነው ስለ እግዚአብሔር አንተ ያይቀል አማራ አንድ ጎንደሬ ሃውካም ለህዋት ይሄን ያክል ደረጃ ለመገረድ ይሄን ያክል ደረጃ ለማገልገል ለማሸገድ የወርቀት ሞራሉን ከየት አመጣው? እኔ ምልህ እንደዚህ አይነት ነገር እኮ አማራ በመርፌ ካልተወጋ በስተቀር እኮ አታገኘው። እንደዚህ አይነት መረገምን እንደዚህ አይነት መቀበዝበዝን እኮ በዘርም አታገኘው፣ በምን አታገኘው፣ በመርፌ ተወግተህ ካልሆነ በስተቀር። በነገራችን ላይ ይርጋ ስለዚህ እንደኔ እሺ ይርጋ ይሰማላ። በነገራችን ላይ ህወሓት ከሰሞኑ በጣም አደገኛ የሆነ ስራ እየሰራ ነው። በተለይ በህወሓት ላይ የጸና አቋም ያላቸው የኛ ፍላጎት ከህወሓት ፍላጎት ጋር አንድ አይደለም፣ የጋራ ግብ የጋራ ዓላማ የለንም፣ ይሄ ነገር እንዴት ብሎ ልናስታርቀው እንችላለን የሚል አቋም ያላቸውን እንትኖች ከፍተኛ የሆነ ውስጥ ለውስጥ ምናምን በእነሱ ላይ ጦሩ እንዲነሳባቸው እንዲያመጽባቸው ምናምን የማድረግ አደገኛ ስራ እየሰሩ ነው ያሉት ማለት ነው። ቅድም ይሄ አንድነቱ ላይ የተሰበሰቡትን ፋኖች የተከዘዘብ ናቸው። ላይክ የተከዘዘብ እንግዲህ ለጎንደር ፋኖ የተከዘዘብ ኦንሊ ወልቃይት ላይ ያለውን አስተዳደር መሰረት አድርጎ ራሱን ከወረራ መከላከል ላይ ብቻ ፎከስ ያደረገ ነው። የጎንደር ፋኖ ደግሞ አጠቃላይ የወጣላቸውን የህዝብ ጥያቄዎች መሰረት አድርጎ የሚታገል ነው እንደሁሉም አማራ ማለት ነው። ከዛ ግን ምን ማድረግ ፈለጉ ምናምን ያችን መግለጫ ስላመጣ ብቻ ያችን ፕሮፓጋንዳ ዲዛይን አደረጉና መሪዎቹን ሲፈልጉ ከብልጽግና ጋር ሲፈልጉ ከተከዘዘብ ጋር አሶሺየት አደረጓቸው ማለት ነው። እና ይህንን እቅድም አብረህ እንድታነሳው ስለፈለኩ በጣም ጥሩ አማራ እግዚአብሔር በጣም ጥሩ ሐሳብ ነው ያነሳው። እዚህ ላይ እንዲሁ ከጊዜ አንፃር እንደው በሱ እንድልበታል እንጂ የተከዘዘብን ኮልታች ማቀና በተከዘዘም እኮ በተከዘዘብ የሚሸማቀቅ እኮ አማራ የለም። አማራ በተከዘዘብ እኮ የሚሸማቀቅ እኮ ጎንደር የለም። ባለፈው ተናግረናል። እያንዳንዱ አማራ ለራሱ ክብር ለራሱ ህልውና ሲል ልጅ እያዋጣ ወደ ተከዘዘብ ማስገባት አለበት እኮ ብለናል እኮ። ምክንያቱም ፖቴንሻል ጠላት ነው ያለን እኮ። ህወሓት በቀደም እኮ ሸረሪና ላይ ወጋን አይደል እንዴ? ሞከራ የሞከረው ማን ነው? ብልጽግና ላይ አይደለም ወይ ተኮሰኮ? የሃውቲ አማጺ የሂዝቦላ ታጣቂና የሐማስ ነውጠኛ ቡድን የሚጠቀሙበት ሞርተር እኮ ነው ወደ ሁመራ አልተኮሰው የነበረው የተያዘው እኮ ዛሬ እኮ ነው። ስለዚህ የድንበር መጣስ የወገንህ ማለቅ ያንተ የነገጣው ተጣፈንታ መሆኑን የተረዳ አማራ ሁሉ ይሄንን ተከዘዘ የሚባሉን የአንበሳ ደቦል ተንከባከባለህ እንጂ እኮ አልተሸማቀቅበትም። እኔ እኮ ፕራውድ አድርግበታለሁ አማራ፣ በጣም ፕራውድ አድርግበታለሁ። አንዳንድ ጊዜ እንዲሁም ተቀላ አማራ በተከዘዘ ብቻ የለም። እናንተ ካርበኛ እንትን አይልቅ ስም መጣር ስለፈለኩ ነው። ካርበኛ እንትን አይልቅ ኮሎኔል ደመቀ ዘውዱ ይቀላችኋል፣ እሱ ነው የምትወዱት ይላሉ። አባቴ እኔ ኮሎኔል ደመቀ ዘውዱ ምልክቴ ነው። ምንም አታበጣም ምንም ቢኮዝ የ27 ዓመት ጭቆኔን የሰበረው የሱ ጥይት ነው እንጂ ማንም እየተነሳ በእኔ 74 ጥይት ምናምን ትግል ጀምሬያለሁ ምናምን የሚለው እንደ ካሶንጎ ከዛሬ ሳይቶ ነገ ከዛ ማታገኘው ኃይል እሱ እንትን የለኝ አይችልም በቃ ባጭሩ። ስለዚህ አንድ ሰው የጎንደር ተወላጅ ሆኖ በዚህ ደረጃ ለህወሓት ታማኝነቱን ለማሳየት የሄደበት ርቀት በጣም የሚያሸማቅቅ የሚያሳፍር፣ አንዳንድ ጊዜ ሞኝ ባያፍር የሞኝ ዘመድ ያፍር ብለህ ተረተው እንዳታርፍ ብቻ እንኳን መበቃ አይደለምና በጣም የሚያሳስብ ነገር ነው። ይሄን ጉዳይ በተመለከተ አንደኛ በዚህ ስልክ ቅጂ ላይ ስማቸው የተጠቀሱ ሰዎች አሉ። ስማቸውን አሁን በማስታወስ ፈልጋለሁ። ጀነራል ተፈራ ማሞ፣ መሪ ወዳጆ፣ በለጠ ሸጋው በዚህ ጉዳይ ላይ ምንድነው ያሉት ማብራሪያ እንፈልጋለን። እንዳንድ የአማራ ታጋይ እንዳንድ ደግሞ ጦርነት እንዲከፈትበት እንደተዛተበት የጎንደር ተወላጅ እንዳንድ ጎንደሬ እንዳንድ አማራ ትናንትና ከፌን እጃችን ላይ ተገድሎብን እንዳለቀሰ ሰው
ዛሬ ደግሞ ሌላ አርበኛ ገለው ሊያስለቅሱን ጦር እንዳዘመቱ በዛ ስልክ ሰምተናል። ማን ተፈራማሞ ምሪ ወዳጆና በለጠ ሸጋው። ስለዚህ እነዚህ ሰዎች ወጥተው ማብራሪያ መስጠት አለባቸው። ሌላው በዚህ ጉዳይ ላይ የአፋብኑ ሊቀመንበር ዘመነ ካሴ ምንድነው ሴይንጉ እዚህ ላይ ምንድነው ሴይንጉ እዚህ ጋር ምንድነው አንዱ እዝ በሌላኛው እዝ ላይ ጦር ሲያዘምት ምንድነው የሚለው ለሱ በዚህ ጉዳይ ላይ አፋጣኝ መፍትሄ እንኳን ከሱ ያገኝተው አፋጣኝ መግለጫ ከሱ እንጠብቃለን። ይሄን ደግሞ እንዲያደርግ የአማራ ፋኖ ብሔራዊ ንቅናቄ ፖሊስ ቢሮ አስቸኳይ ሰውጠፍ መጠየቅ አለበት። ይሄንን እንኳን ፖሊስ ቢሮ እንኳን ባይጠይቅ አርበኛ ሀብቴ ወልዴ፣ አርበኛ ደረጀ በላይ፣ አርበኛ ዮሐንስ ንጉሱ፣ አርበኛ አመኑ አለማንተ እንዲሁ ደግሞ አርበኛ ጌታ ስራና አርበኛ ዘመነ ምህረት በዚህ ጉዳይ ላይ ከነሱ የምንጠብቀው ምላሽ አለ። እንደዚህ እየተባለ ዛሬ እናንተ ጋር ቦታ ካጣችሁ ቀጠና ካጣችሁ የሆነ አካባቢ እናስከፍትላችኋለን የሆነ የሚያገዛችሁ ኃይል መጥቶ ተወጡና ከኛ አካባቢ ትደራጃላችሁ እየተባለ ልባር የዛ ንግግር ድምጽ ያንዳንዱ የጎንደር ተወላጅ የሰማው ያየው ያዘነበትን ጉዳይ ስለሆነ በዚህ ጉዳይ ላይ ሁላችንም መፍትሄ እንፈልጋለን፣ መልስ እንፈልጋለን። ወደ አጠቃላይ መፍትሄ ሆነ ጣማረ እንግዲህ ከሰዓት አንፃር ብዛም ይያል ብዙ እንዳንሄድ የዚህ ጽምዶ የሚባል ያማራም የኢትዮጵያም ጠላት የሆነ ነቀርሳ ቡድን ወልቃይት ላይ አይኑን ማፍጠጡን እንዲነቅል ለምን ታፈጥብኛለህ አይኑን ንቀል ነው ይባላል አይደል? እንዲነቅል ምን መደረግ አለበት ይለው ፍትሄውን አንደኛ አፋብ እንደ ድርጅት መቀጠል ከፈለገ ድርጅቱ በራሱ መቀጠል ከፈለገ መርህ አክብሮ መርህ ያስከብር። የመጀመሪያው ነገር መርሁ ምንድነው? የተነሳበት ነው ድርጅቱን ያዋቀረበት የመሰረተበት መንገድ አፋብን አፍርሶ አፋብ ሃይማኖት በትኖ አፋብን የተባለ ድርጅት ሲመሰረት ምን ብሎ ነው የተመሰረተው? ያንን መርህ ያክብር፣ ያንን የማያከብሩትን ያስከብራቸው። ለምሳሌ ከጎንደር አንድነት ውጭ ነን ብለው እዛም በየሸለቆ በየቁርቋጦ መግለጫ የሚሰጠው ስብስብ መግለጫ የሚሰጠው ያፋብን ሎጎ ተጠቅሞ ነው። ልባል ያፋብን አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ የሚጠቀምበት ሎጎ ጠቅላይ ግዛት ብለው ገንጥሎ ከዚህ አንድነት ማላቅም ብሎ ያንን ሎጎ ግን ተጠቅሞ መግለጫ ይሰጣሉ። ይሄ ነው ጠኛው የውስ ቦርማሪ ሄድ። ስለዚህ አፋብ እንደ ድርጅት መቀጠል ከፈለገ ይሄን ያደርግ። ሌላኛው መሰረታዊ ነገር አማራም እንዲከበር ፋኖ ትግልም ወደፊት መጣ ካለበት ፋኖ እንደ ድርጅት ጠንካራ ሰራዊት እንዳለው ሁላችንም የምናምሩ ነው። ጠላት እንኳን በደንብ የሚያውቀው ነው። ነገር ግን ከፍተኛ የሆነ የስትራቴጂካል ያመራር ድክመት ገጥሞታል፣ በተለይ ዋና መሪው። ስለዚህ ዋና መሪው ጨምሮ የተወሰኑ ሰዎች ላይ የአመራር ለውጥ ማድረግ አለበት። ሌላኛው ጸምዶ ከተባለው ከዚህ ነቀርሳ ቡድን ሹልክ ብሎ ይወጣ። ሹልክ ብሎ ነው የገባ እኛን ሳያስፈቅድ ሹልክ ብሎ ይወጣ። አልወጣም ካለ ግን ይሄንን አላደርግም ካለ የአማራ ህዝብ እንደ ህዝብ ይሄንን ጸምዶ ላይ የሚልከሰከስም ቡድን በይፋ ሊታገለው ይገባል። እዚህ በኋላ ህዝብ ሊታገለው ይገባል። ህዝብ አንቅሮ ሊተፋው ይገባል ብዬ አስባለሁ። ይሄንን ካላደረግን መከራችን ሊበዛ ይችላል፣ ይቀጥላል። 3 ዓመት ያየነው መከራ ከባድ መከራ ነው ወንድሜ። አይናችን እያየኮ ታውቃል። አይናችን እያየኮ ስንት አንገታም ልጅ ነው ትናንትና ኢንተርቪው አድርገው ዛሬ የሞተ ልጅ ስንት ነው ያለው አማራ። ስለዚህ ይሄንን በማድረግ የአማራን ርዕሶች ማስጠበቅ የአማራን ህዝብ የህልውና ትግል ወደፊት ማሻገር የሚቻለው በዚህ መንገድ ነው ብዬ አምናለሁ። ይሄን ማድረግ ደግሞ ጨው ለራስ ትጣፍ ነው አማራ። ጨው ለራስ ትጣፍ ካልሆነ ድንጋይ ነው ትወረወራለህና እንጣፍጣለን ካሉ እነዚህ መፍትሄዎች ተጠቀሙ። አይ አንጣፍጥም ካሉ መፍትሄው ሌላ ቀላል ነው። ስለዚህ ይሄንን ማድረግ ይኖርብናል። ርዕሶቻችንንም ህዝባችንንም ማስጠበቅ ማስከበር የምንችለው በዚህ መንገድ ነው ያስባለሁ። አማራ አመሰግናለሁ። ሰዓት ያስከብ መሰለኝ ይቅርታ። ይርጋ ቴንኪው። በጣም ጥሩ የመፍትሄ ሀሳቦችን ያነሳው። በነገራችን ላይ በተለይ ደግሞ ይሄ ህዝባዊ ዓላማ የሌለውና አጠቃላይ ራሱን የህዝብን ዓላማዎች ለራሱ ፍላጎት ለማዋል የሚሞክረው ይህንን እንጥፍጣፊ የሆነ የህዝብ
ህዝባዊነት የሌለው ቡድን አለ። ይህንን ቡድን መታገል ያስፈልጋል። ታማኝነቱን ለአማራ ህዝብ ትቶ ራሱን ለህወሓት ተላላኪነት ያመቻቸ ቡድን አለ። ይሄ ቡድን በፋኖ አመራርነት ጭምር የተቀመጠ ስለሆነ በቅጡ ልንታገለው የሚገባ ነው። ቢኮዝ ሁላችንም እዚህ ጋር ያገናኘን የአማራ ህዝብ ጥያቄዎች፣ የአማራ ህዝብ የህልውና ችግር እንጂ ሌላ ምንም አይነት ትስስር የለንም። ከአማራ ህዝብ ፍላጎት ውጭ እሄዳለሁ ሲል ደግሞ በቅጡ እየተነገረው ህዝብ እንዲነሳበት፣ ህዝብ እንዲታገለው፣ ህዝብ እንዲያውቀው የማድረግ ስራችን ተጠናክሮ ይቀጥላል ማለት ነውና ግልጽ የሆነ አፋብን እንደ ድርጅት የድርጅታዊ ህልውና ችግር ገጥሞታል። ወጥ የሆነ አንድ ለሲምቦል የተመሰረተ ድርጅት አለ እንጂ ወጥ የሆነ ድርጅታዊ አንድነት፣ የሀሳብ አንድነት አለ ማለት እኔ እቸገራለሁ አለ ለማለት ማለት ነው። ከዛ ውጭ ደግሞ አንዱ በሌላው ህመም ላይ እኩል ስሜት አለው የሚለው ራሱ አጠያያቂ ነው። ለምሳሌ ጽምዶ የሚባል ፕሮጀክት ውስጥ እጀገባለሁ ስትል የመጀመሪያው የምትንደው ድርጅታዊ አንድነትህን፣ ድርጅታዊ ህልውናህን ችግር ውስጥ ትከታለህ። ሁለተኛው ደግሞ ልትታገልለት የወጣው አማራዊ ማንነት ጭምር ይበታተናል፣ አደጋ ውስጥ ይገባል። በእኔ ቁስል ላይ አይ የሚመችህ ህወሓት ነው፣ ራስን አሳልፈ ለህወሓት ወረራ ምቹ ማድረግ አለበት ብለህ ስትመጣ ተመሳሳይ አማራዊ ጣፈንታ የለንም፣ አማራዊ ቁስሌን ህመሜን እየተረዳሁ አይደለም ማለት ነው። ስለዚህ ከማትረዳኝ ህመሜ ካልገባህ በእኔ ቁስል ላይ እንደውም ጨው የምትነሰንስ ሰው ጋራ እንዴት አብሬ ልቆም እችላለሁ? አሁን የሆነብን ይሄ ነው። በነገራችን ላይ በቃ የጎንደር ህዝብ እኮ በነገራችን ላይ እኔ በግልጽ የሚመስለኝ የጎንደር ታጋዮች እየተካዱ ነው። አፋብን የጎንደር ታጋዮች ላይ ቁማር እየሰራ ነው፣ ማቆም አለበት ነው። በየቀኑ ቅድም ይርጋ እንዳልከው አንገታም ጀግኖችን እየገበረ ያለ ቀጠና ብአዴንን በመታገል ከሆነማ መዋቅሩን አፈራርሶ አሳየህ እኮ ይርጋ። ብአዴንን በመታገል ከሆነ እኮ ላይክ ብአዴን እግሩን እንዳይተክል ሙሉ በማጽዳት ረገድ እኮ ሰፊ ስራ ሰርቶ አሳየህ። ከዛ በብአዴን በብልጽግና ምናምን ሊፈርጀው የሚገባ ማን ይቻለዋል? አይችልም። በትግል ታማኝነት ከሆነ ይሄን አሳይቷል። አንገታም ጀግኖችን እኮ የገበረው እኮ ለብልጽግና ስስ ልብ ካለው ለምንድን ነው እንደዚህ አይነት ጀግኖች መገበር ያስፈልገው? አያስፈልገውም። እና አንዳንዶቹ ላይ ከማይገናኝ ለህወሓት አልገብርም ስላለ ብቻ የስብና ገደላ ዘመቻቸውን ዋና የትኩረት ማዕከል ጎንደር ላይ፣ ዋና የትኩረት ማዕከላቸውን ወልቃይት ላይ አድርገዋል። እሱ ነገር አይሳካም። ምናልባት ዝም ብለው የነበሩት ሰዎች ብሶታቸው ገንፍሎ እንዲናገሩ ለአማራዊ ህብረት፣ ለአማራዊ አንድነት፣ ለአማራ ማሸነፍ፣ ለአማራ ትግል ስኬት ሲባል ዝም እያልን እያሳለፍናቸው የመጡ በርካታ ጉዳዮች ይኖራሉ። ከዚህ በኋላ ግን ሁሉም ሰው እየወጣ በልኩ መነጋገር ይጀምራል። እስካሁን የነበረው እነዛ ላይ እንደሚናገሩበት፣ ሌላው ደግሞ ጸጥ ብሎ በሆደ ሰፊነት ነገሮችን ከዛሬ ነገ ይሻሻላሉ እያልን የምንመለከትበት ነበር የነበረው። ከዚህ በኋላ ግን ከፈለገ ደፍርሶ መጥራት ያለበት ይጠራል። ትግላችን ወይ መስመር ይስታል ወይ መስመር ያበጃል። የተገባለትን ዓላማ ማለት አቅም ያለው ነው ዞሮ ሰርቫይቭ የሚያደርገው። ወደርንም ጠላንም ዓለም የምትሰማው አቅም ያለውን ብቻ ነው። አቅማችን ደግሞ በይሉኝታ ምናምን ዝም ብለን አሳልፈን አንሰጠው። ያለንን አቅም ተጠቅመን ጠንካራ ኃይል ሆኖ የህዝቡን ርስቱን፣ ማንነቱን፣ የወጣበትን የተቆጠሩ ጥያቄዎች ለማስከበር እንዲሰራ ትኩረት አድርገን እንሰራለን። በበኩላችን ጥሩ የመፍትሄ ሀሳቦችን ነበር ያነሳው ይርጋ። ለነበረን ቆይታ ከልብ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችንም እንግዲህ የዛሬው አጀንዳችን የጽምዶ አይኖች ለምን ወልቃይት ላይ ትኩረት አደረጉ በሚለው ርዕሰ ጉዳይ ላይ ስንነጋገር ቆይተናል። እንግዲህ በቀጣይም ፕሮግራሞቻችን ይቀጥላሉ። ይርጋም አድማጭ ተመልካቾቻችንም በዚሁ ተሰናበትን። ክብር ይስጥልን፣ ጤና ይስጥልን።